ሰላም የተወደዳችሁ ቤተሰቦቻችን እንዴት ሰነበታችሁ? ይህ ሄኖክ ሚዲያ ነው። ይህ መርሃ ግብራችን በአድዋ ተራሮች ላይ ዋጋ ከፍለው የነጻነት ባለቤት ያደረጉንን ጀግኖች አባቶቻችንና እናቶቻችንን የምናመሰግንበት ነው። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መርሃ ግብራችን ለሌሎች እንዲደርስ ላይክ አድርጉልን፣ አስተያየታችሁን ጻፉልን። እስከ መጨረሻው እንድትከታተሉን እንጋብዛለን። አገር በቅኝ ግዛት ጥርስ ውስጥ በገባችበት ወቅት አገር የመምራት ኃላፊነት የዳግማዊ ምኒልክና የእቴጌ ጣይቱ ነበር። ያኮረፈውን አባብለው አሻፈረኝ ያለውን በጉልበት አንበርክከው የተጣላውን አስታርቀው በአድዋ ዘምተው አዘምተው አኩሪ ድል ተጎናጽፈዋል። መቶ ሺዎችም ለሀገራቸው ነጻነት አብረዋቸው ተሰልፈዋል። ዳግማዊ አፄ ምኒልክ ከእቴጌ ጣይቱ ብጡል ጋር ኢትዮጵያን የመሩበት ዘመን የውጭ ተጽዕኖ የበረታበት፣ የአረቦች መስፋፋት በምዕራባውያን የቅኝ ግዛት መስፋፋት የተተካበት፣ በዚህ መስፋፋት ኢትዮጵያ ትልቅ ግዛቶቿንና የባህር በሮቿን አጣ እጅግ የተዳከመችበት ዘመን በሆኑ ይህንን ሁሉ ችግር በዲፕሎማሲ ያለዘቡ አገርን ከፍ ያደረጉ የፖለቲካ መሪዎች ናቸው። የተበታተነውንና ያመፀውን በንግግርና በጦር ኃይል በማስከበር አብዛኛውን የአገሪቱ አካባቢ በአንድ እንዲተባበር በማድረግ በእንግሊዝ ይሁንታ ምጽዋ ሰፍሮ እስከ አድዋ እየተስፋፋ የመጣውን የኢጣሊያ ወራሪ ኃይል ለመመከት ተችሏል። አገር የከዳው ተጸጽቶ ሲመለስ በይቅርታ ተቀብለው ዳግም ሸልመውና ሾመው ለአገር ግልጋሎት እንዲሰጡ ማድረጋቸው ወረራው እንዲቀለበስ ትልቅ አስተዋጽኦ አድርጓል። ጠላት ወዳጅ መስሎ በስስት መልኩ በሁለት ምላሶቹ በውጫሌ ውል ላይ የኢትዮጵያን ሰው በቅኝ ግዛት ግብሩ ሊያስገብረው አገር አልባ ሊያደርገው የሄደበት እቅድ እንዲፈርስ ብዙ ሳይሰነብት የውሉን ትርጉም ወይም ያመሰጠረውን መርዙን ተረድተው የተሳሳተውን አንቀጽ ደም ሳይፈስ ሰው ሳይጎዳ ለማስተካከል ብዙ ተደክሟል። ጠላት ግን ሰላማዊ ልመናውን አሻፈረኝ ብሎ የጦር ዝግጅቱን ቀጥሎበት ስንቅ ቋጥሮ ጉድጓድ ቆፍሮ ለጦርነት ተቀመጠ። ጦርነት መንግስትነት የሚፈተንበት ህዝብ የሚጨነቅበት ቢሆንም ከረዘመ ፈተናና ጭንቀት የአንድ ወቅት ጉስቁልና ይሻላል ተብሎ የአድዋ ጀግኖች በአድዋ ተራሮች ላይ መንግስታዊ ፈተናቸውን ተወጥተው ኢትዮጵያን ከዘላለማዊ ባርነትና እኛ የዛሬዎቹን በሁለት እግራችን እንድንቆም ያደረጉን የወርቅ ከዘራዎች ናቸው። በውጫሌ ውል ላይ የተመሰጠረውን የፉኝት መርዝ በአድዋ ተራሮች ላይ አስተፍተው ደማቸውን አፍሰው አጥንታቸውን ከስክሰው የኢትዮጵያዊነትን መድኃኒት ቀመመው በጋራ የፈወሱንን እነዚህ የአድዋ ትውልዶች ትውልድ ያመሰግናቸዋል። የአድዋ ትውልድ የነጻነት ቀንን ሳይሆን የድል ቀንን እንድናከብር ስላደረጉን የነጻነት ተምሳሌት እንድንሆን፣ በማንነታችን እንድንኮራ፣ ስለ ሀገር መሞት፣ በሃይማኖት መኖር፣ ስለ ሃይማኖት መስዋዕትነት መክፈል፣ ይቅርባይነት፣ የአንድነት ምንነትና ጥቅምን ስላስተማሩን እናመሰግናቸዋለን። አድዋ የዓለምን ህዝብ አረዳድ የቀየረ ጥቁር ሰው ስለመሆኑ ምስክርነት የሰጠነውና ይህን ምስክርነት በአፄ ምኒልክና እቴጌ ጣይቱ አመራር ሰጭነት የመጣ በመሆኑ እኛ ጥቁር ህዝቦችና አፍሪካውያን እናመሰግናቸዋለን። ጥቁር ተዋግቶ እንደሚረታ፣ ጥቁር ተዋግቶ ማሸነፍ እንደሚችል፣ ጥቁር የአገር ባለቤት መሆን እንደሚችል የአድዋ ጀግኖች ማረጋገጫ ናቸውና ስለ ሀገር ባለቤትነታችን፣ ስለ ኢትዮጵያዊነታችን እናመሰግናቸዋለን። ንግሥተ ነገሥት ጣይቱ ብጡል ኃይለማርያም በአድዋ ተራሮች ላይ ሰራዊት የመሩ ብቻ ሳይሆኑ ድንጋይ ተሸክመውና ተንተርሰው እግዚአብሔርን የተማጸኑ ተማጽኗቸውም የተሰማላቸው ንግሥት ናቸው። እኛ የዛሬዎቹ ኢትዮጵያውያን ስለ ጸሎታቸው፣ ስለ አርበኝነታቸው፣ ስለ መሪነታቸው፣ ስለ እናትነታቸው እናመሰግናቸዋለን።